የምታዩት ነገር የሳይንስ ልቦለድ ፊልም እንዳይመስላችሁ። ይህ የሰው ልጅ በረሃን እንዴት ማቆም እንደሚችል እያሳየ ያለበት መንገድ ነው። እነዚህ ሳንድ ግሪድ ባሪየርስ ይባላሉ። ሰዎች ረጅም ከረጢቶችን በአሸዋ በመሙላት መሬት ላይ እንደ መረብ ያነጥፏቸዋል። አሰራሩ ቀላል ቢመስልም እንደ ግድግዳ ነው የሚሰራው። ኃይለኛ ንፋስን በመቀነስ አሸዋው እንዳይንቀሳቀስ ያግደዋል። ንፋሱ ሲቆም ተአምር ይፈጠራል። አፈሩ መረጋጋት ይጀምራል። እጥበትም ይቆያል ማለት ነው። አፈሩ ላይ ቀስ በቀስ ሳር፣ ቁጥቋጦችና ዛፎች መብቀል ይጀምራሉ። አቧራማና ባዶ የነበረው ቦታ ወደ አረንጓዴነት ይለወጣል። ይህ የሚያሳየው ተፈጥሮን ለማዳን ብልጥ የሆነው መንገድ ተፈጥሮ ጋር አብሮ መስራት ነው መሆኑን ነው። ከታላላቅ ገበታ ለሀገር ፕሮጀክቶች ጀርባ ያለው ኢንጂነር ንጋት ያለውን እንስማ። ቦታዎቹ የጎርጎራም ሆነ የሎጎ ሐይቅ ሪዞርት አስቸጋሪ የሆነ መልክዓ ምድር የነበረባቸው አካባቢዎች ናቸውና በምን አይነት መልኩ ነው ወደዚህ ውብ ገጽታ የተቀየሩት? በምህንድስናዊ ጥበብ ውስጥ ተፈጥሮን ማሸነፍ ሳይሆን ተፈጥሮ ጋር መስማማት ስለሆነ በዚህ ሂደት ውስጥ ምህንድስናዊ ጥበብን ለመጠቀም እጅግ አጋዥ ይሆናል እና ለዛ ተፈጥሮ የሚሆን ሐሳብ ይዞ ከተሄደ አስቸጋሪ የሚሆንበት ጉዳይ የለም። ሐሳባችሁን ኮሜንት ላይ አድርጉልን። ቻይንኛን በቀላሉ ለመማር ስልክ ባይውላል